ያው እንግዲህ ትናንትናም ሀሳቡን አንስቼልሽ ነበረ። ስለዚህ ላገባ ነው። ምን ነው ያስቃል እንዴ? አንቺ ያስቃል። ላገባ ነው እኮ ነው ያልኩሽ። ስንት አመታችን ነው? 3 አመት ሆነናል። በዚህ በ3 አመት 4 አመት ሆነን እንዴ? እሺ እሺ 4 አመት ሆኖናል። 4 አመት ሙሉ ሁልጊዜ እናወራለን። አሁን ዩቲዩብ ተጀመርኩ በኋላ ነው ትንሽ ያቋረጥ ነው። እሱም እናወራለን በመሀል ማለት ነው እንጂ ቀን ሙሉ ስናወራ ነበር የምናድረው አይደል? ስለዚህ እኔ ስለ እንደዚህ አይነት ነገር አውርቼሽ አውቃለሁ። ስለ ወንድ ምናምን እንደዛ አውርቼሽ አውቃለሁ። በዚህ አብረን በምናወራበት ሰዓት ማለት ነው እኮ። እና አሁን ደግሞ ላገባ ነው አልክሽ። ምን ትይኛለሽ? ማለት እንዴት ነው የምታገቢው? ማለት ጉድ እኮ ነው። አይ አውርቼ እኮ ነበር መጀመሪያ እያወራሁ ነበረ ስላልነገርኩሽ ነው እ እና ታዲያ አንቺ ነሽ እንዴ? ምን ነው እንዴ? ለምንድን ነው የማላወራ? እኔ ቢሆን ቀን አነሳ ማለት አይ በቃ እንደዛ ነው። ፈለገና አይ እኛ ፈለገና ቶሎ መጋባት ፈልገን እኮ ነው። እኔ ነበርኩ ትደር የምለው አንቺን አውለበለበሽ በሁለት ቀን። አይ አይደለም እኮ ይኸው በቃ እኔም እንደዛ ነበረ። ከዛን አሁን ሳስበው ደግሞ እዚህ ቃል ተግባብተን ምናምን ሄድና ከዛን ኢትዮጵያ ጠብቃለሁ እሱ ይመጣል። እሺ ይሄን ከተሰሚያለሽ በመከርሽ አጠር አድርገሽ ንገረኝ፣ ችግር የለውም። ሀገርሽ መግባት ስላልቀረ እዛው ሀገርሽ ላይ አግቢ ነው ምርጫዬ። እዚህስ እዛ አታግቢ ይቅርብሽ። ለምን? ምክንያቱም አንቺ ልትሄጂ ነው ካላት ወዲያ ሀገርሽ ስትገቢ ነው። እና ብሄድስ? ጊዜ አሳልፈሽ ዋጣ። አሁን በስተመጨረሻ ሀገርሽ ስትገቢ እዛው ሀገርሽ ስትሽ እዛው ቤተሰብ የፈቀደልሽን አግብተሽ እዛው። እኔ ለምንድን ነው ቤተሰብ ፈቀደልኝን የማገባው? ህፃን ልጅ ነኝ እንዴ? ያኔ አንቺ ትመርጫለሽ፣ ችግር የለውም። ግን አሁን እዚህ የምታገቢው አሁን እዚህ ብትተሽው የምትይው ምንም ትርጉም የለውም። እንዴት? በቃ ትክክለኛ ማንነቱ በዚህ ባጭር ቀን ውስጥ ማወቅ አትችይም። እኔ እኮ ስላወኩት ነው። ወይ ጉድ! እንዴት ነው አሁን አንቺ የምታውቂው? ወንድ አውርተሽ የማታውቂው ልጅ እንዴት ነው አሁን በሶስት ቀን ውስጥ ወንድ መቶ ሶስት ቃላት ስላለሽ ይፈልግ ወጥ ምት? አይ በቃ ሰሞኑን ነበር የተዋወቅኩት። ከዛ እንዴ እንድታወቅሽ እሱማ እንዳስተዋወቀኝ ደግሞ እነግርሻለሁ ቀጣይ ማለት ነው። አሁን ብቻ ይሄን ነገርኩሽ። ያኔ ዘመድ ያስተዋወቀሽ ነው ምናምን? አይ እዚህ እንኳን ዘመድ እንደሌለ ታውቂያለሽ። ኢትዮጵያ ደግሞ እዚህ የሚያውቅ ሰው የለም። ብቻ አላውቀውም። በቃ ዘመድም አይደለም የሚያስተዋውቀኝ። ምን ያለኝ መልኩን ሳይሆን በቃ ብቻ ግን ሳዩ ደስ አለኝ። ለዛ ነው ይሄ ሸይጣን ነው ያሳስ ነው ብለሽ አገር ኧረ ተይ ተይ እንደዛ አትበይ። አንቺኛ ምርጥሽ ያው ወንድነት ነው እንዴ? ገላገባ ነው እንዴ? ያምሻል እንዴ? ተመቼ ወዲህ ነው ደግሞ ወንድ ሆንኩት። ኧረ ተይ ይሄን ያህል ዓመት ሳለቅስ አይዞሽ አትይ አታባብሪ።
ተይ 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 አይደለም። እኔ ዝም ብለሽ ስታለቅሽ እኮ ነው። እንዴት ለወንድ ልጅ ዝም ብሎ ይለቀሳል? ይሄ እኮ ነው የሚያናድደኝ። እኔ በፍቅር ፍሩት ስላንቺ ምንድን ነው ብለሽ እንደ ህፃን ልጅ ጣራና ባላውን ስታይ ከረመሳሁን ላገባም እና ታዲያ ታላገባ ዝም ብዬ እድሜ ልጅ እንደዚህ እንድቀር ነው የምትፈልጊው? ታገቢያለሽ ግን ተጀናጅ ነው ከሚያገቡት ሴቶች አይደለም። እና እንዴት ነው የማገባው? ቆይ አልገባኝም። እስኪ አንቺ ንገሪኝ። እኔ እንጃ ብቻ ግን ተጀናጅለሽ እንደ ወንድ ጋር እንደው አሁን አንቺ ወንድ ጋር እንደው ታወሪ ችግር ነው ታውቂ መጣል እንዲያንተ ወንድ ጋር ታወሪ ምን ችግር አለ? ለምን አላየ ሲጀመር አለ ጥያቄ አለኝ። እፈራቸዋለሁ ነው ወይንስ እነሱ ይፈሩኛል? መፍራት መፈራራት አይደለም። አንቺ ይሄ ፍቅር ምናምን ዓለም ውስጥ የለሽበትም። ምን ውስጥ ነው ያለሁት እኔ ታዲያ? እሱ ማለት የራሱ ግራ የተጋባ ምጣቡ ነው። ኧረ ጉድ ነው ዘንድሮ። ወንዶች አያወሩም እንዴ? አይጀናጀኑም እንዴ? ወንዶች ይጀናጀናሉ፣ ግን ኩራተሽ ወንዶች ፍቅር አይገባሽም። ፍቅር የሚገባው ሰው እኮ ነው። ይሄን ያህል ዓመት ሊናንችን ገብቶ እንደዚህ ሳለቅ ፕሮፋይል ወደ እሱ እንዳትመጪ። እኔ ማለት ነው እንደዚህ አይነት ነገር አይመቸኝም። የሆነ ነገር ስትሆኝ ፎቶ መቃየር ምናምን እዚህ ነገር ላይ አልወድም፣ ደስ አይለኝም። ወይ ተይ ተይ ተይ፣ ይሻልሻል። ተይ እንዳላሳይሽ ማለት እንዴት እንዴ ሰዎች እንደሚሰራበት ሰው ዲና ነው እንዴና ብለሽ ነው ማለት ፍቅር ትክክለኛው ፍቅር ይዞሽ እንዴ? አንቺ ምን ሆነሽ እንደዚህ የምትይኝ? ግን እኔ ሰው አይደለሁም እንዴ? አንዱ ተፋውቀን ጀምረን እንደው ሴቱ ወንድ ያወራል፣ ይጀናጀናል፣ ምን ይላል፣ የፍቅር ነገር ይለቃል። ምንም የማያውቃለም ያለው ሴቱ ይሆን እና ታዲያ የሆነ ሰው ጋር ሳወራ ግዴታ ፎቶ መቀየር የሆነ እንደዚህ ማድረግ አለብኝ ማለት ነው? በቃ የፍቅር ነገር የሚታይብሽ ምንም ነገር የለም። በቃ አንቺ ለፍቅር ምትሆኝ እንደው ፍቅር እንደው ዛወራው ብቻ የሚታመንበት እንደው ታላየኝ አላምንም። ሲጀመር ይሄው መቼም እኔ እኮ መጃጃል እኮ ስለማልወድ ነው። መጃጃል እንዴ ስለማትወድ እንደሆነ ገብቶኛል። ግን ደግሞ በጣም ታበዛዋለሽ። በጣም አበዛው። ቁጥሩ ነው ይጠቅምሻል። ግን አሁን አንቺ እንዴ ልትዩ ላገባ ነው ስትይኝ እዛ ጋር ተጨናጅነሽ የምታገቢ ሴት አይደለሽም ማለት ፈልጌ ነው እንጂ እሱ እኮ የሰው ልጅ ከማግባትና ከመሞት ወደ ኋላ አይልም። ታገቢያለሽ። ግን አንቺ እንዴ ተጨናጅነሽ የምታገቢ ሴት አይደለሽም። ሀገር አሁን ላይ ይከብዳል። እሱ እንግዲህ እንደኖርሽ ኖረሻል። ሀገር ገብተሽ ፍቅር አይገባሽም አልሽኛ። ፍቅር አይገባሽም አይደለም እንደሚልብሽ ልብሽ ፍቅር ሊኖር ይችላል። ግን ምንም ነገር አንቺ ጋር ታወራ ወንድ ጋር ማወራ ነው የሚመስለው እና ማለት እንዴት ጉድ ነው። እና ተረድቼሽ አላቅም። ቆይ ጥያቄ አለኝ። እኔ ተረድቼሽ አላቅም። አትረጂም። እኔ ትክክለኛውን ስሜት እንድትረጂ የሚፈልገውን ነገር አትረጂም። ለምን አንቺ እዛ ቦታ ላይ ስለገለጽሽ ኖ አይደለም። እኔ ከምንም በላይ እረዳሻለሁ። ይህን ታውቂያለሽ። ግን አንዳንድ ጊዜ ደግሞ የማልረዳበት ፓርት አለ። እኔ ተጀናጀኝ ማግባት አልችልም። ምን አልሽኝ? አሁን አንቺ ወንድ ልጅ ቪዲዮ ጉድ እንዴት ነህ ደህና ነኝ ፍቅር ሲያፈስ ይገባል። ፈተና ነው። እወድሃለሁ ትያለሽ። አሁን አንቺ እወድሃለሁ ትያለሽ። እኔ እንጃ። ስለዚህ እኮ ነው አንቺ ወንድ ነው ያኔ ወንዶች አይሉም እንዴ? ወንዶች እኮ ይላሉ። ወንዶቹም አንዳንዶቹ ወዳቸዋለሁ ይላሉ። ማያፈቅራት ነው እንጂ አፍቅራ የምትሰጥ ሴት መቼም ቢሆን ወድሻለሁ የሚለውን ቃል አታገኝም። አንቺን የወደደ ወንድም እንደዛው ነው።
እንደዛ ነው የምታስቢው? ጥሩ ታይ፣ ይቆጭሻል። ታይ እንደው እንዳላዋርድሽ ታይ። እሱማ ደስ ይላል። ግን እንደዛም ሆኖ ደግሞ ለምን እንደው አላውቅም። ሰው አፍሮ ይጀናጀናል፣ ይወርዳል። አንቺ ዝም ብለሽ ስራ ቦታ ተቀምጠሽ ስንት ዓመት ሙሉ እና ምን አይደለም ግን ፍቅረኛ የሚባለው ነገር የሚያላመት አለመኖር ሰሞኑን አዎ እንዴት በተለይ በአሁኑ ሰዓት እዚህ ሀገር ላይ መስተቀር ቪዲዮ አገባለሁ ብለሽ አታስቢም። ለምን እስከዛሬ አንቺ እዚህ ሀገር የማግባት አላማ ግን እስከዛሬ ድረስ ታገቢ ነበር። አሁን ፈለኳ እንደው እዛ ሀገር ታገባሽ ጥሩ ነው። ድል ያለ ታሪክ እናርገን ነበር ሳታ አይ ችግር የለም። ለራሴ እኔ ራሴ አላንስም።